ጓደኛዬ የምታጎሳት ለቆመሽ ሰበላው ወይኔና እንዴት ውለሃል? አለሁልሽ ሁሉ ሰላም የላኩልህ ደርሶሃል መቼስ? አንዳንዴ ኮሜንት ላይ ዩቲዩብ ላይ ገቡና አንቺ ግን ሰው ነሽ ከሰው ትቆጠሪያለሽ ይላሉ የሚሉሻሉ። አዎ ማርያምን የኔ አማርኛ ለከኛ አይደለም። የኔ አማርኛ የአዲስ አበባ ረዳቶች አማርኛ ለከኛ ነው። አድብሪ ዝብሪ ምንድነው በየጠይቅ አያት መሪ የተባበሩት ሰሜት ሳፋሪ 5 ሰፈር አድብሪ ዝብሪ ወደ ፒያሳ ሰይድ ወደ ፒያሳ ዝብሪ ምንድነው ሰሜን ሆቴል ችሎት መድኃኒዓለም ዝብሪ የአዲስ አበባ ረዳቶች አማርኛ ልከኛ ነው። እዚህ በኮሜንት አሳውቁልኝ። ተንኩ በርማች ያው እንዴ የታክሲ ረዳቶች አድቡ፣ በሚገባን ቋንቋ ተናገሩ። ብራዘር እዚህ አካባቢ ሱቅ አለ? የቱ ጋር? አራልገብ ምላስ የለህም? በምላስ ንገረኝ እስቲ። በምላስ ሲናገር እንደዚህ ነው። ወንድ ልጅ ጋር ማታ ስልክ አውርተሽ ልክ ስልክ እንደዘጋ ካልተኛ ሌላ ሁለተኛ ሴት አለች ማለት ነው። ግን ደግሞ ልክ ስልኩን እንደዘጋ ከተኛ የመኝኝ ሁለተኛው ሴት አንቺ ነሽ። ወንድ ልጅ መቼም ነው የማይታመነው። ሰበላው ወይኔና እንዴት ውለሃል? አለሁልሽ ሁሉ ሰላም የላኩልህ ደርሶሃል መቼስ? ፊት ላይ ትንሽ ፈገግታ ይታየኛል። አዎ የምን ደርሶኛል። ደረሰ? በጣም ነው የምወድሽ ቢግሪ ሊስቴት የኔ ቆንጆ። በካርቶን ደግሞ ወረቀት ጽፌልሃለሁ ትንሽ። ለኔ ያለሽ አመለካከት የገለጽብሽ መንገድ አይ ዶንት ቢሊቭ ኢት። የውስጤን ነገር ታውቃለህ። ቃል ብዙም አይደለም። አዎ ያውቃለሁ። ለኔ ያለሽ አመለካከት ሁሉ እንደሚለኝ ያውቃለሁ። ይሄ ኮፍያ ምንድነው ጡፉ? ኮፍያ? አዎ ኤንዋይ ምን ይመስላል? ኤንዋይ ትርጉሙ ምን ይመስላል? ንዋይ ገበበ ና የኔ ገላ ና የኔ ገላ ፋይኔ ቆንጆ። እኔ የምልህ ገላ በውስጥ እንደ አፖስትሮፌስም ይዋጣል ማለት ነው። እንዴ ነው አቀለጥኩ አይደል? በጣም የሚል እስቲ የላኩልህ ልበሰው። ቀበቶ ደግሞ ብትልኪልኝ ላከችለት ልብስ አይሰወዱት ማንና አይሰወዱት አይሳከብሩት። ቆይ ኦሮ ግነት አፈር ድፋል ብላ አፈር ማን እኔ ነኝ። ሙሉ ይታይ ስላለ ታረቀኝ ይባላል። በቃ አላውቅሽም፣ አታውቂኝም። እሺ እንደው እናቴ እንደው አንቺ ቤት እንደው ሸጋ ዶርማለሽ የሚባል ወሬ ሰምቼ አለ አንድ ወጠጤ ድርብሽ አርጎኝ አስወጣሁት። የሚገርምሽ አለኝ ምን ያረጋል እንጂ ተጎኔ ደግሞ ተመሃለኝ ወንድ መኖር አለበት። ለምን ትፈሪያለሽ? የለም ደና ሴቶች አሉ፣ ተግራም ተቀኝም ሴበዝ ናቸው። ሴቶች ናቸው እንደስተዩ ቀብ አፈን ወንድ ነው አልወድም። ይገር ምን የፈለግሽ ወንድ ነው። ሁለቱም በዛው እግር መንገድ ቢሆን ጥሩ ነው። ይተው ፈሪ አብላሽ አሚን እናቴ በጠባይ ብንለያይ በድልሽ ዘኝ እንግዲህ እናቴ እሺ አሬ ፍቅረኛሽ እኮ ነኝ እና ምንድነው እኔን አታምኚኝ? ወረ መዋደድ የለም መተማመን ሳይኖር ዋ በብዙ ነገር አምናለሁ። ወንድ ልጅ ነው ማለት ወንድ ነው ማለት እኔ አሁን እዚህ ጋር ብተኛ የሆነ ነገር ማድረግሽ ነው የሚመስልሽ? ወላሂ እንደውም እዚህ ነው የምተኛው። እናቴ እኔ ሰፈር እተኛለሁ። እዚሁ ነው የምተኛው። እኔ ሰፈር አንተ ወደዛ አንተ ውጣ። አንቺም እዚህ ነው የምተኛው፣ እኔም እዚህ ተምተኛ። እኔ እዛ እተኛለሁ፣ አንተ እዚህ ከተኛው። ወላሂ ውጣ። እሺ በቃ እንዲሳምኝና አልጣ እሺ ውጣ። እዚህ ጋር እንደምን የሚሳሙ አንተ ነይቱ ጋር እንደሚሳሙ አትጨማለቅ። ውጣ እንዴ ውጣ። አንቺ ለፍቅረኛ እንደዚህ ቢያንስ የሆነ ነገር ይፈቀዳል እኮ። ውጣ። እሺ ሳምኝና ውጣ። ሳምኩ እኮ እንዴ ወንድምሽ ነኝ እኔ እዚህ ጋር የምትስሚ አንተ ወንድሜም ነህ ባሌም ነህ አባቴም ነህ። ውጣ።
እሺ አሁን የባልነት ብቻ ሊወጣ ወላሂ ከሳብሽኝ ይወጣል ወላሂ ይወጣል ከሳብሽኝ አንተ እናቴ እኔ ዛተኛለሁ እዚህ አንቺ ማጥጭ ምን አንቺ ማጥጭ ምን ይፋሉ ካሜራ ማናደ እሺ አንቺ እናቴ በዚህ እድሜ ጥሩ ነው እንግዲህ አንዳንዴ እንዲህ እየተግደረደራችሁ ማሳዩ ነው አንቺ እንደዚህ አቸውልሽ የጠረሽኝ ባለፈው ኢንተርኔት ላይ ያዋራሉ ልኩሽ ልጅ የለም ዛሬ እንገናኝ ስላለኝ እቺን ስለፈራው እንድታጣብቂ ከፎቶች በላይ በአካል በጣም ነው የምታምር አንተ ምን ወጥር የበላክ የኔ ቆንጆ እንኪ እኔ ያለው ነው ጓደኛዬ የምታጎሳት ለማማች እንዴ አሬ ያሟት እንዴ ሸውራራ ነው ለዛች የሰነዘረው ጥፊ ነው ለዛች የደረሰው ሰሚማ ቤስቲ አሁን ከባልሽ ጋር ብታይኝ ትጠረጥሪኛለሽ እኔ ቤስት ፍሬንድ ፎርኤቨር ምን ሆነሽ ነው አልጠረጥርሽ እኔ ለምሳሌ አልጋ ላይ አብረን ተኝተን ብትይጂንስ ኧረ አንቺ ምን ሆነሽ ነው በጣም እኮ ነው የማምንሽ እንዴ ልጅ ምን ነው እንደሱ ለታችን ትወልዱ እንዴ ክርስትና እናት በሌላ ነገር አላየው ላይ በቃ እውነት ልጅ ነገር አላየው ቤስት ፍሬንድ ፎርኤቨር እንደዚህ ከሆነ ይቅርብኝ እኔ ቤስት ፍሬንድ ናቴ ወይ ሁሉንም በቃይታፉ ሁሉንም በቃይታፉ ምኑን አቡና በሰመሸኝ በቃልሽ ሁሉንም ቻልሽ እስኪ በይ ማም ባወት ባውቴዲስ አጥማም እሺ በያ አቡና በሰመሸኝ እሺ ይተደሽምከ እሺ ተምሳዊ እሺ ወይኩ ፈታተካ እሺ በከመ በሰማይ እሺ በካዋው ማመት እሺ ሲሳኤነ እሺ ተራራ እራትና እሺ ታሽኩ ኧረ አልጨረስሽም ይቀርሻል አታኝ የቀረው አጠናሽ ጎበዝ ግን እስከዚህም ስላሽ ጀግና ነሽ እሺ ነርቅ ጀግና ነች ታረጋለሽ እሺ ለፍቅር የኔ ጣፋጭ ናት ለምን ላግሽ ናትሽ ድክ በይልን እኔ እናት አያት አይደል ምን አይነት ጨዋ ቤተሰብ ቢያሳድጋት ነው ኮገቧ ገንባስ እያለች እኮ ነው ሰላም ያለች ቆይ እንግዲህ ከተላ አረና በእናትህ እየተሰለመች ነው ያማል እንዴ ሄሎ ብሮ አንድ 500 ብር ካለ ላክልኝ እስኪ ምሳል በለውም እና ይጀልብላ እንደዛ ኮነማ እኔ አንድ ጥብስ አዝዤ ስላለው ሁለት አድርጌው ከዛው ለሁለት እንበላለን የፈጠነ እዛው የተለመደ ቦታ እዛውም ስጋ ብራዘር ቪዲዮ አቀርጂኝም ዳንሰኛ ነኝና በእናትሽ ቪዲዮ አጣው የሚቀርጠኝ አላስቸግርሽም 5 ደቂቃ ብቻ በእናትሽ ብራዘር ቁርስም ምሳም ይጀልበላል እንዳትረብሽ ሰዓት የለኝም ኧረ በየምሳም አብረን በላለን በዛው በሰፊው እንተዋወቃለን የማያውቅም ልጅ መሆን አለበት ኧረ አነጋገሩ ራሱ በቃ አንድ 30 ደቂቃ ቆያለሁ አዬ በቃ ችግር የለውም እኔ እበላዋለሁ ኧረ ችግር የለውም እሺ በቃ እሺ ያረፍክ ብላ እዚህ አካባቢ ግን ቦታውን በእናትሽ ያው እዛ ጋር እንሂድ የሚገርም ቦታ ነው ያው የትም እንሄዳለን ወሪያ ጭራስ ታይሚንግ ያው ቪዲዮ የሚገርም ነው ማማ ያ ወይኔ በእናትሽ ብር አለፍኩ መሰለኝ በቃ ዛሬ ባንቺ እንብላና ነገ እኔ አፍታታሻለሁ ምን ይባላል አሁን ተናዘጨ ያርገ ብራጋግጥ ምን ታመጣለህ ምን ይሻላል አልቅስ ወይ እንዴ ምን ማለት ነው? በቃ
ቆይማ ከቅድም ሰዓት ጀምሮ ከስራ በገባው ሰዓት ሁሉ ምንድነው ጭቅጭቅ እየፈጠርሽ እኮ ነው? ምንድነው ነገር እያለሽ ነው? አልገባኝም። በቀኛ አልኩሽ እንዴ? በዚህ በተወደደ ኑሮ እንዲመላጥ ነው። አንቺ ነሽ እኔ መወደዱን አለመወደዱን የምትነግሪኝ። ቆይ እንዴ እሺ ላምጣላ ብላ ለምንድነው ነገር እያለሽ ያለው? ቆይ አልገባኝም። እኔ እኮ አውቄ ነው ዝም እያልኩሽ ያለው። አበላም ብላ አልበላም። በቃ ነው ማንሹ አልፈልግም። እንዴ ምንድነው ነገር የሚልሽ? እንዴ ከስራ ከመጣው ሰዓት ጀምሮ ነገር ይልሻል። ምንድነው እኔን ለማበሰጨት የምታደርጊው ነገር? ወይስ ምንድነው ያልፈለግሽው ነው? የደበረሽ ነገር አለ? ታጠቅ ምንድነው ንገሪኝ። የደበረሽ ነገር አለ? እኔ ለምን ተናነድሽ እኮ? ለምን አነሳሽ ታዲያ? ካቀረብሽ ተደቋልኩሽ እንዴ? እኔ ይበቃኛል አይበቃኝም የሚለውን እኔ አላውቅም እንዴ? ስነ ስርዓት ያዥ። ስነ ስርዓት ያዥ። ካለ በግልጽ ነገር እንጂ ነው ብለሽ በቃ ብዬሽ እኮ ነው እኔ ጠገብኩ አልኩሽ። ምን ይዛና ታሳቂኝ? ስነ ስርዓት ይኖርሽ። ጉድ ምን ነው እናት ነገር በደላላ ማለት ይሄ ነው እንግዲህ። አንዳንዴ ኮሜንት ላይ ቲክቶክ ላይ ይገቡና አንቺ ግን ሰው ነሽ ከሰው ትቆጠሪያለሽ ይላሉ የሚሉሻሉ። አዎ ማርያምን ሰው ነሽ ይላሉ። በስነ ልቦና የጎዳሽ ነገር አለ? በስነ ልቦና ምንም የተጎዳሁት ነገር የለም። ምክንያቱም ይሄ የፈጣሪ ስራ ነው። እኔ አልሰራሁትም በእጄ ቁመቴ ለክቼ በሜትር ምናምን እኔ አይደለሁም የሰራሁት፣ ፈጣሪ ነው አይደለ? ቁመትም የሰጠው ፈጣሪ ነው፣ ቁመትም ያልሰጠው ፈጣሪ ነው። ሁሉ ነገር በፈጣሪ እጅ ነው። በእኛ እጅ ምንም የምንፈጥረው ነገር የለም። ምን ማለት ነው? ምን ሰማሻል? አንዳንዴ ለምን ፈጣሪ ሆይ ለምን እንደዚህ ያደረግከኝ ብለሽ ታውቂያለሽ? እኔ አይደለም በታሪክ አስቤው አላውቅም። ይሁን ቦታም አልሰጣቸውም። ምክንያቱም እኔ አይደለሁም የሰራሁት። በእጄ ብሰጠው እጸጸታለሁ። ገባ? ከራሴ ነኝ የፈጠርኩት ብዬ ለሰዎች ትኩረት አድርጌ ራሴን እንትን እላለሁ። ግን ይሄ የፈጣሪ ስጦታ ነው። ሁሉ ነገር እኮ ለምክንያት ነው። አንዳንዴ ቁመት ሰጥቶ እኮ ይሄው የድድብና ጥግ እኮ ነው። ኮሜንት አሁን አንቺ ሰው ነሽ ማለት ራሱ እሱ ሰው አይደለም ማለት ነው፣ እሷ ሰው አይደለችም ማለት ነው። ምናልባት ሙሉ ቁመና ኖሯቸው እንደዚህ ማሰብ ራሱ በቃ ከበድ ይላል። እንደዚህ አይነት ነገር በቃ እንደዚህ ስለሆንሽ ነው፣ ሰው ስለሆንሽ ነው፣ ሰው ስለሆነ ነው ሰው የሰውን ስሜት የሚረዳው፣ ሰው ስለሆንሽ ነው የእህታችንን ህመም ታመሽ በቃ ያቅሜን ማገዝ አለብኝ፣ ያቅማችንን መተጋገዝ አለብን ብለሽ የመጣሽው። ምናልባት ወደ እሷ ከመሄዳችን በፊት ይህን ነገር ላንሳ ብዬ ነው። እውነት እኮ ነው እንዴ! ባለጌ ሰዎች፣ የጋጦጥ ሰዎች ረፉ። ግን ቁንጅናችሁ ምንም ቫሊዩ እንደሌላችሁ የሚገባችሁ መቼ መሰላችሁ? ሟች መሆናችሁን ስታስቡ አፈር ናችሁላችሁ። ይሄ ሊያስጨንቃችሁ ሊያሳስባችሁ አይገባም።